ያላሰብከው ነገር በህይወት ውስጥ ቢፈጠር ምን ታደርጋለህ? አደጋ ቢደርስብህ፣ ስራህን ብታጣ፣ ቤተሰብህን ብትታመም እንዴት ብለህ ነው ለራስህ የምታስረዳው? አሊያም የምትነግረው? ምንም ያህል ጥሩ ብትሆን፣ ምንም ያህል ተስጦ ቢኖርክ፣ ምንም ያህል ለራስህ ብትሰራ ጎበዝ ብትሆን አንዳንዴ ነገሮች በትክክል የማይሄዱበት መንገድ የሚስቱበት አጋጣሚ አለ። በህይወት ምዕራፍ ውስጥ ይከሰታል። ይህ ህይወት ነው። ያልጠራኸው፣ ያላሰብከው፣ ያልገመትከው በህይወት መንገድ ላይ ይከሰታል። በተፈጠረው እንቅፋት ስሜቶቻችን ይጎዳሉ፣ መንፈሳችን፣ ውስጣችን ይጎዳሉ። በስራ ጉዳይ ሊሆን ይችላል። ምናልባትም ባንክ አካውንት ላይ ያለው ገንዘብ ለምትፈልገው ነገር በቂ አይደለም ይሆናል። በቤተሰብ፣ በትምህርት አሊያም በፍቅር ልብህ ተሰብሮ ይሆናል። ውስጥህ እየጮኸ በአካል፣ በህሊና፣ በውስጥህና በመንፈስ ተረብሸህና ተጎድተህ ሊሆን ይችላል። ለምን እኔም ብቻ ብለህ ውስጥ ያለውን እመቀንፋሉት አውጥተህ ራስህን እየጠየቅ ይሆናል። በህይወት መዝገብ ላይ እያንዳንዱ ስሜቶች፣ ጉዳቶች፣ እንባዎች ጠባሳ ጥለው ያልፋሉ። ምናልባትም ጥለው የሚያልፉት ጠባሳ አሊያም ምልክት አንዳንዴ ላንተ ድል ነው። ጥለው የሄዱ ጠባሳ የአሸናፊነት፣ የነጻነት ምልክት ሊሆኑ ይችላሉ። ውስጥህ እየተሰበረ ሲመጣ ጠንካራ የሆንክ ትመጣለህ። ሐዘን በሳል ያደርጋል። ማጣት ደግሞ ትዕግስትን ያስተምራል። ምናልባትም ያስብራት ዛሬ ላይ አሁን ሊሆን ይችላል። ወሳኙ የሄድክበት መንገድ ሳይሆን አሁን ያለህበት አሊያም ወደፊት የምትሄድበት ነው። ምናልባትም አሁን ላይ ዳገት ላይ ሆነክ ዳገቱን እየታገልክ እየገፋ ነው። በሁለት ድምጾች መሃል ሆነ ሐሳብህን እየገፋ ነው። አንዱ ማጣት፣ አንዱ ደግሞ ማግኘት፣ አንዱ ሞቀስ፣ አንዱ ደግሞ እምነት፣ አንዱ ብልሃት፣ ጠቢብነት፣ አንዱ ደግሞ ጭንቀት፣ ፍርሃት። ምክንያቱም ሁሌ በተሰበርክ ጊዜና መንገድ ቻንስ አለ። ተስፋ የምትቆርጥበት ላንተ ውድቀት ምክንያት የሆነ አሊያም እድል ነው። ሁለተኛ እድል ጠንካራ እንድትሆን፣ ምርጥ እንድትሆን፣ ፈጣን፣ የተረጋጋ፣ ቸር፣ ደግ፣ በሳል፣ የተሻለ የምትሆንበት እድል ነው። የምትቀጥልበትን ምክንያት ፈልግ። እኔ ተስፋ የማልቆርጠው ለዓላማዬ ስል ነው። እኔ ተስፋ የማልቆርጠው ለቤተሰቦቼ ስል ነው። እኔ ተስፋ የማልቆርጠው ለራሴ ስል ነው በልና እውነትም ውስጥ ከምን እንደተሰራ ሳያቸው። ፍልሚያው አላለቀም፣ ገና መጀመሩ ነው በላቸው። ውስጥ ያለው ህመም ምንም ይሁን ምንም ለራስህ አሸንፈዋለሁ። የግድ ማሸነፍ አለብኝ። የምኖርለት ዓላማ አሊያም ቤተሰብ አለኝ በል። ገና አላበቃም። በል ተነስ። ማንም ያንተ መጽሐፍ አይጽፍልህም። ማንም ያንተን የህይወት ድራማ አይተውንልህም። ማንም ከራስህ በስተቀር። ህይወት ስለ ዛሬን መኖር። ምንም ማድረግ ብንፈልግ አሁኑ ነው አድርገው። ምንም ማድረግ ብትፈልግ ለማድረግ ያሰብከውን ሐሳብ ሁን። በዛ ሐሳብ ላይ ቁጭ ብለህ ባሳለፍክ ቁጥር ሐሳቡን እያሰፋህ አሊያም ሐሳቡን እንዳያድግ እያደረግህ። ነገር ግን አሁንነትን ተቀብለህ ያንን ሐሳብ የምታሰፋው ከሆነ ወደ ድል ትመራለህ። የማትጠቀምበት ከሆነ ሰከንድን እየተካ ያለህ ክህሎት ቀን በቀን እየቀነሰ ይመጣል።
የህይወትን ትርጉም መፍጠር ያለብህ አሁን። እኔ የህይወቴን ትርጉም አሁን መፍጠር ጀምሬያለሁ። አንተስ? ሰላም ጤና ይስጥልኝ። ኬራሴን እባላለሁ። ይህ የኔ ዩቲዩብ ቻናል ነው። እንኳን ደህና መጣችሁ። በእኔ ዩቲዩብ ቻናል ላይ የተለያዩ አስተማሪ ሆኑ እኛን ከፍ ሊያደርጉ የሚችሉ የሰው ህይወትን መቀየር የሚችሉ ወደፊት ነገሮች ሲያጋጥሙን እንዴት አድርገን ነው ለነሱ ሪስፖንስ መስጠት ያለብን የሚሉትን አሪፍ ሀሳቦችን በማንሳት የምንወያይበት ዩቲዩብ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ዩቲዩብ በጣም ተጠቀሙበታላችሁ። በጣም አመሰግናለሁ። ባይ ባይ።